ምንም ማታቅ ምስኪን የቤት ልጅ ድንገት ባንድ በተረገመ ቀን ከቤት ብትወጣ እርቃኗን ሆና ዩቲዩብ ላይ ቤተሰቦቿ አገኙ። እስኪ አንዴ ልጆቻችንን ወደ አያቶቻቸው እንላክና እኛ አንዴ ሰብሰብ ብለን ነው። ብዙ ተጉዤ ወጥቼ ወርጄ አይቼዋለሁ ክፉ ወዳጄ። ኦ ገባኛውን ወዳጅ ጠላትሽን ለመለየት ነው ልብስሽን አሁን አልቀሽ የመጣሽው። ብቸኝነት በስንት ጣሙ እየሳቁ ከሚቀብሩ ባልችልም አዚም አልደርስ እንደነሱ ተንኮል አላስብ። ወደዱም ጠሉም ከፍላለሁ ወርቅ ያልቀርመው ቀዋለሁ። አላል ወድቀሽ ትቀሪያለሽ። ድሮ የጣለሽን እባብ ዘንድሮ አንገትሽ ላይ ጠምጠመሹ እየዞርሽ ዋጋም የለሽ ጭራሽ እርቃንሽን ነሽ። ሸታፋካ በሌላውራ እኔ ያለፍኩ ብዙ መከራ ላልመለስ ወደ ኋላ አትጥሩኝ እንደገና። አረ ወገን ጊዜው ከፍቷል። በጣም ብዙ ችግርና መከራን እንዳሳለፍክ ለማሳወቅ ግዴታ ፒኪኒና ጡዝ ማስያዣ ማድረግ አለብህ። ያለዛ ማንም አያዝንልህ። አስቡት እንግዲህ ማሂ ከዚህ በላይ ከተቸገረች ይሄም የለበሰችውም ሊወልቅ ነው ማለት ነው። ቀጥየኔ ከርታታ ማሂ ቦስ ማስታ አቶ ድምደሃ ቺስታ ያ ማሂ ቦስ ማስታ አልፋለች ግበስታ ወንድ ማርካ ልቡን ሰርቃ አሳስቃ። ቆይ ለምን ቸኩለ ለመፍረድ ሲምል ሊጥለን ወጥመድን ቢጥል ማሂ ቦስ ለመግፋት ሲጥር ቆይ ለምን። አረ ተረጋጊ ማሂዬ፣ እኔ አንቺን ለመጣል አልቸኮልኩም። ገና ይሄንን የለበሽውን ልብስ እስክታውልቂ ድረስ እጠብቅሻለሁ፣ ያኔ ጥልሻለሁ። ቆይ ግን ቴሌግራም ላይ የራቁት ቪዲዮ ምናምን ተለቀቀብን የምትሉ ሴቶች ከዚህ በላይ ራቁታችሁን ሆናችሁ ነው? እኔ አላልኩ። ያው ለከሰረው ትውልድ ደግሞ ማሂ ቦስ ብላችሁ ዩቲዩብ ላይ ታገኙታላችሁ፣ ያለ ቪፒኤን ማለት ነው። ኧረ በመድኃኒዓለም